ሴት ልጅ ክዳኝ ሄደች ብለ እየየ ያልክ ማልቀስን አቁም። እኔ ያለሷ መኖር አልችልም። እሺ ወንድም እንግዲህ በግድ ነው አውራ መትላል እንግዲህ እናወራለን። እኔ ጥያቄ አለብኝ። ጥሩ ነው በጣም አቀራረቤ በጣም አሳምራይ ነው የምታቀርበው። እንደውም ደግሞ በጣም ነው የሚያደንቅ ባይዛው። በዚሁ ግን አንድ ጥያቄ አለብኝ። ወንድ ልጅ ሴት ትታኝ ሄደች ብለ እንዳታለቅስ አልከው። ለጥያቄ ምንድነው ግን በአሁን ዘመን አለ ወይ ነው ጥያቄው። እንኳን ትታኝ ሄደች ብሎ ወንድ የሚያለቅስ ብትሞት የሚያለቅስ አለ ግን? ይሄ በጠፋበት ዘመን ይሄ እኮ እየጠፋ ነው ወይስ በድሮ በሬ ነው የምታርሱት እናንተ ሰዎች? ትታኝ ሄደች ብሎ የሚያለቅስ ወንድ አለ ነው? በጥያቄ ነው የጠየቅኩኝ። እንደውም ረቀቀኔን ነው ያሳመረች ነው የሚለው። እኔ አሁን በጣም የሚወዳት ምስት አለችኝ፣ ባለቤት በጣም በሕፃንነት ያገባውን የዛሬ 15 ዓመት ያገባውን ነው። ለእድሜን ራሳችሁ ገምቱት እስቲ። በጣም ገና ወጣት ነው የሚመስለው። እንግዲህ የዛሬ 15 ዓመት ያገባሁት በጣም ጥሩ አለ የሆነ ሰው ጥሩ ችግሮችን አብረን የተጋፈጥ አፈር ድሜ አብረን የበላ ነው። እንትን ነው የምላችሁ ከኢትዮጵያ ጀምረን እስከዚች ድረስ አብረን ሳራ ለሳራ የተንከራተት በባህር የተንከራተት ተስፋ በቆረጥንበት ተያይዘን ዛሬ በደረስን ማለት ነው። ምርጥ 3 ልጆችንም አፈራ ነው። 2 ወንድና 1 ሴት። እንግዲህ በጣም ብዙ ነገር አብረን አሳልፈናል። እንግዲህ አስቡት፣ እናንተ መገመት ትችላላችሁ። እድሜ ዛሬ 31 ዓመቴ ነው። እሱንም አልሞላኝም። ፌብሩዋሪ ምናምን 31 ዓመት ይሞላኛል። አስቡት እንግዲህ የዛሬ 15 ዓመት ነው ደግሞ ያገባው። አሁን እሷ እንኳን እንደዚህ አብረን ሆን ነው ትታኝ ብትሄድ አለቅሳለሁ። በጣም ነው የሚወዳት። አላለቅስም፣ ግልጽ ነው የምነግራችሁ፣ አላለቅስም። ነገር ግን የሚያለቅሰው በኔ ችግር ወይ በጣም እኔ ትልቅ ፌላ ወይ ስተት ሰርቼ በኔ ትታኝ ሄደችው በኔ ምክንያት እኔ አጥፍቼ የሆነ በቃ በጣም ትልቅ ጥፋት አጥፍቼ በዛ በንዴት ትታኝ የምትሄድ ከሆነ ያ ሊያለቅስ ይችላል። በኔ ጥፋት እስከሆነ የተዋደርን ብዙ ነገር አብረን አሳልፈን የተዋደርን በኔ ጥፋት ትታኝ የምትሄድ ከሆነ አለቅሳለሁ። አንተ አሁን ያቀረብከው ማታለቅሱ ያልከውም አቆመኝም ከማልቀስ ማለት ነው። ለምን አይኔ አይደለም የሚያለቅሰው፣ ኢሊናይ ነው የሚያለቅሰው። ኢሊናይ እንዴት ይሄን ነገር ሰራው፣ እንዴት ይሄን ትልቅ ጥፋት ሰራው ብዬ ኢሊናይ እስካለው ድረስ ራሱ እየወቀሰኝ ይቀመጣል ማለት ነው። አንተ አታልቀሱ ስላልከን አንተው ማለት ነው። ነገር ግን እንዲህ አብረን ብዙ ነገር አብረን አሳልፈን እየተወዳደን ብዙ ነገር አብረን አሳልፈን ምን ይያል ዝም ብላ ትታኝ የምትሄድ ከሆነማ እንኳን ላለቅስ አባተ እሰይ ብዬም ደስ የሚለኝ እንደዚህ በቃ ያለ ምንም ጥፋት ያለኔ ጥፋት የምትሄድ ከሆነ ማለት ነው። ለዛ በኔ ጥፋት ከሄደች ታው ስላልከንም አልተውም። እኔ አለቅሳለሁ፣ እር ብዬ ነው የሚያለቅሰው። ታው ስላልከኝ አልተውም። ለምን እንግላቴን ነው የሚበላ ገባ አይደለም። ነገር ግን እንደዛው ዝም ብላ የምትሄድ ከሆነ የማንኛውም ምስት አለቅስም። ማንም ግልጽ ነው የምነግርህ፣ ማንም የሚያለቅሰው የለም። ሳያጠፋባት እንደዚሁ በቃኝ ፍቅር አለቀ ብላ ከሄደች ማንም አለቅስም። በሱ ጥፋት የምትሄድ ከሆነ ትታኝ የምትሄድ ከሆነ ኦኬ ሊያለቅስ ይችላል፣ ሊያዝን ይችላል። እና ይሄ ነው እኔ ባይዘው እኔ በጣም ሾርት ሚሞሪ ነው አለኝ። አመቴ ነው ብላችሁ በጣም ብዙ ሰዎችን ከነመፈጠሩ ረስቼዋለሁ። ከነመፈጠሩ እስካለው ድረስ እኔ እንዴት ነው ከነመፈጠሩ የሚረሳው? ያ ነገር በምሳሌ አብረን አንድ ሰው ጋር የኖርን ምንም ሳላጠፋበት ማንኛውም ሰው ዞር ካለ ምናምን ካለ እኔ ጭራሹን ከነመፈጠሩ ነው የምረሳው። ይሄ ትላንት አብረን በላን አብረን ጠጣን እንዲያደረግን የሚባለው ነገር አእምሮዬ ውስጥ የለም። ነገር ግን በኔ ጥፋት ግን እንዴት የሆነ ነገር ከሆነ ግን
አረሳውም ይቅርታ ጠይቀዋለሁ በቃ ብዙ ነገር አደርጋለሁ በኔ ጥፋት ከሆነ በጣም ጭንቅላቴ ነው ይበላኛል ነገር ዝም ብሎ ግን የሆነ ጊዜ አብረን የሆነ ሰው ጋር እየኖርን ተነስተው ተቀይሮ ዞር ካለ ምን በእውነት እኔ እንደከካ ምንም እነዚህ ጭንቅላት ነው ያለኝ እንግዲህ ያው የምትሉትን ነገር በሉት እና ሰላም ዋሉ ወንድሜ የለም ለማለት ነው እንደዛ በሰላም የተወደዱ ዝም ብላ የምትሄድ ከሆነ የሚያለቅስ ሰው የለም በሱ ጥፋት ደግሞ ተታ የምትሄድ ከሆነ ደግሞ አንተ ተው ስላልከን አንተውም ፍርፍር ብለን ነው የምናለቅሰው